ሰዓት ሀብታም ከፈልጋችሁ መማርና መማር ብቻ ነው ያለባችሁ። በትምህርት ካልተሳካልንስ ወደ ፕላን ቢ መግባት አለባችሁ። አረዳ ልጆች ቀስ በል እንጂ ቤብ። እሺ ቤብ ከዚህ በኋላ ላይ ደግሞ ይልኝሽ እቺን ማስቀየምካት። ቆይ አንተ ምን አይነት ነው ፈልገው? ወይል ቆንጆ ሀብታም እና ቨርጂን ያለ ነው ታገኛለሁ። ማን ነው የጠራኝ? ሸኞይ ልሂድ በቃ። ማትስ ፈተና ይቀራታል እንጂ ይሄን ድግስ አልቀርም። ማን ሐሳብ መጣልኝ? ለምን ማትስ አስተማሪ ማጅራቱን አንሉ? አንተ ደግሞ እብድ ነህ እንዴ? ምን አይነት ሐሳብ ነው ይመጣል? ከምሬ ነው እንዴ? ይኸውልህ እሱን ዛሬ ማጅራቱን ካልነው ነገ አይመጣም ማለት ነው። ስለዚህ ፈተናውን ስለማንፈተን በጊዜ እንለቀቃለን፣ ድግሱ ጋር እንሄዳለን። እንዴ ቃንቅ ቦምብ የሆነ አይዲያ እኮ ነው ያመጣሽው። እናድርገው በቃ። ማታ የሱ ቤት ጋር እንገናኝሽ። 3 hours later ማን ነው ከጀርባ ያለው? ሳላዋርድ ራስን አጋልጥ። The next day እኔማ ዝም ብሎ ማርኬሊ ሲጫወት የነበረውንም ጨምሬ እኮ ነው የተበቀልኩ። ቆይ እኔ የምለው አይለቁንም እንዴ? ምን ሰውየው መቼስ ዓመቱ ሙሉ እንዳይመጣ ነው ያደረግነው። እንኳን ዛሬ ሊመጣ ምን አቅላችኋለሁ? ምን ሆንክ እንዴ? ጉድ ሞርኒንግ ስቱደንትስ። ቀለል ካለ ግድያ ሙከራ በኋላ ተመልሰናል ወደ ፈተና። ምን እንዴ ሌባ! ኧረ አሁኑኑ 911 መደወል አለብኝ። ሄሎ ጤና ይስጥልኝ 911። ሄሎ ኧረ አሁኑኑ ድረሱልኝ። ብዙ ሌቦች ቤቴ ገብቷል። እንዴት ማምለጥ አልችልም። ቶሎ ድረሱልኝ። እሺ አሁኑኑ እንመጣለን። ግን የት አካባቢ ነው ያለው? እኔ ጀሞ ነኝ። እሺ አሁን 3 የጸጥታ አካላት ልከናል። ቶሎ ቤት ይደርሳሉ። አንተ ብቻ ተረጋግተህ። እሺ ኧረ ቶሎ ድረሱልኝ በቃ። ያለበዛ በህይወት አታገኙኝ። እሺ አትቆፍጠን በል። 2 hours later ልጆትን ለልጃችን ፈልገን ነበር የመጣን። እሺ አረፍ በሉና እንነጋገራ። ደህና ሶፋ እንዳለው ሰው አረፍ በሉ ይላሉ እንዴ? አይደብረውም እንዴ? እንዴ አይ የመጣንበትን ጉዳይ ሳናስፈጽም አንቀመጥ። ለመሆኑ ልጁ ምን አለው? እርሶ ምን አሉት? ለልጁ ጊዜ አለው። አንተ ኮሳ ጭንገናኝ ልጆትን አንቀባሮ የሚያኖር ንብረት አለው። እና እንዴት ነው ቤተሰቦቹ? ጸባያቸው ጥሩ ነው? እንዴት ነው እንጂ ምን አገቡት? ልጆና ልጃችን እኮ ነው አብረው የሚኖሩት እንጂ እኮ እርሶና የልጁ ቤተሰቦች እኮ አይደሉም አብረው የሚኖሩት። ምን ያደርግሎታል የልጁ ጸባይ? አዋርዲን ብሎ ነው እንዴ ላከ? የተከበሩና ጥሩ ቤተሰቦች ናቸው። እስኪ ስላለው ንብረት ምናምን ንገሩ እንዴ። እርሶ ሰውዬ ገቢዎች ነው እንደሚሰሩት? አረ አይደለም። ከዚህ በፊት በመገናኛ መተባበር ህንጻ የሚያውቁት ካምፕሌይ ስቴሽን፣ አሁን ደግሞ በቦሌ ብራስ ከሴላቢ በርገር አጠገብ ዘንባባ ገስት ሃውስ ግራውንድ ላይ አዲሱን ቅርንጫፋቸውን ከፍተዋል። እናም ደግሞ ሙሉ ጌም ዞን መክፈት ለሚፈልጉ ከቲቪ ጀምሮ ሁሉንም እቃዎች ያቀርባሉ። እንደገና ደግሞ ሁሉንም የፕሌይ ስቴሽን አይነቶች ከሙሉ አክሰሰሪዎች ጋር ያቀርባሉ። ለምሳሌ ደግሞ ፔልስ ፎር ስሊሙን ከ2 ጆይስቲክ እና ከ5 ጌሞች ጋር በ36,000 ብር ብቻ፣ እንዲሁም ደግሞ ፔስ ፎር ፋቱ ከ2 ጆይስቲክ እና ከ5 ጌሞች ጋር በ32,000 ብር ብቻ ያቀርባሉ። ለበለጠ መረጃ ደግሞ በዚህ ስልክ መደወል ይችላሉ። እናም የድርጅቱ ባለቤት እሱ ነው። ወንድም የለውም እንዴ? እህቷም እኮ አላገባችም።